ሰላም ጤና ይስጥልኝ እንደምን አላችሁ? ልዩ ነኝ። ዛሬም በጠቃሚ ሀሳብ ተመልሻለሁኝ። በርዕሱ ላይ እንዳያችሁት ስለ ኦዘምፒክ ነው ማካፈላችሁ በዚህኛው ሴሽናችን። እንግዲህ ስለ ኦዘምፒክ ለእናንተ ለማድረስ ያነሳሳኝ ሀሳብ ሰሞኑን በጣም መነጋገሪያ የሆነ ሶሻል ሚዲያ ላይ በጣም ብዙ ሰው ሲነጋገርበት ሲወዛገብበትም ያየሁበት ርዕስ ነው እና ይህ ስለዚህ ነገር ያለንን ሀሳብ ጥርት ለማድረግ ለወደፊትም ደግሞ አንዳንድ ዲሲዥኖችን ስታደርጉ ይረዳችኋል ስል ብዬ ስላሰብኩኝ ለእናንተ ትጠቀሙበታላችሁ በሚል ይዤ መጥቻለሁኝ። እንደምትጠቀሙበትም ተስፋ አረጋለሁኝ። እስከ መጨረሻው ድረስ እዩት። ስለ ኦዘምፒክ እንግዲህ ባጭሩ ለመናገር ኦዘምፒክ ለስኳር ህመምተኞች የተዘጋጀ መርፌ ነው። ይህ መርፌ ለስኳር ህመምተኞች የሚሰጥበት ምክንያት ውፍረታቸው በጣም ለከፋ የሆነ የጤና እክል እንደሚያዳርጋቸው ከታወቀና የያዛቸውን ደግሞ የስኳር ማኔጅመንቱን ደግሞ የሚያባብስባቸው ከሆነ ስኳራቸውን እንዳይቆጣጠሩ የሚያደርግባቸው ከሆነ ይህንን መድኃኒት ወይም ይህንን መርፌ እንዲወስዱ ይመከራል ማለት ነው። ታዲያ ይህንን እንግዲህ እያወቁ አንዳንድ ሰዎች ከፍተኛ ውፍረት ያላቸው ሰዎች ይህንን ተጠቅመው ውፍረታቸውን መቀነስ ስለቻሉ የተለያዩ ሶሻል ሚዲያ ላይ እየወጡ እንግዲህ ትክክል እንደሆነና እንደሚሰራ እንደሚያስቀንስ እንግዲህ ውፍረት በጣም እየተናገሩ የብዙ ሰዎችን ቀልብ በጣም እየሳቡ ይገኛሉ። ነገር ግን ኦዘምፒክ የተዘጋጀው እንዳልኳችሁ ለስኳር ህመምተኞች ነው። ለሁለቱም የሰራበት ምክንያት ምንድን ነው? ሁለቱም ላይ ከፍተኛ ውፍረት ያላቸው ሰዎች ላይም የስኳር ህመምተኞች ላይም እንግዲህ ጂኤልፒ ፈርስት የተባለው ሆርሞን በጣም ደካማ ነው። ይህ ሆርሞን በሰውነታችን ውስጥ የሚያገለግለው ጥጋብ ስሜት እንዲኖረን አፒታይታችን እንዳይጨምር የምግብ ፍላጎትን ይቀንሳል። ያ ነው ጠቀሜታው። ሌላው ደግሞ የስኳር መጠን እንዳይዋዥቅ አንዴ ከፍ አንዴ ዝቅ እንዳይል ያግዛል ማለት ነው። ስለዚህ ይህንን በመረዳት አንዳንድ ሰዎች ከፍተኛ ውፍረት ያላቸው ሰዎች ተጠቅመውበት ውጤት አምጥቶላቸዋል ማለት ነው። ነገር ግን 3 ማሰብ ያለብን ነገሮች አሉ። ያንንም ለእናንተ ለማድረስ ነው ዋናው ይሄንን ያዘጋጀሁበት ማለት ነው። አብዛኛው ሶሻል ሚዲያ ላይ ልክ እንደ ማጂክ ወይንም ደግሞ ልክ እንደ ተአምራዊ መርፌ ነው እየተወሰደ ያለው። ቢፎር ኤንድ አፍተራቸውን ሲያዩ በጥቂት ጊዜያቶች በጥቂት ሰዓታቶች የተለወጡ ያህል እስኪመስል ድረስ ማለት ነው። በጣም የተጋነነ ነው እና ኦዘምፒክን በምትወስዱበት ጊዜ በአንዴ ለውጥ የሚያመጣ ነገር አይደለም። ልክ እንደ ማንኛውም ነገር እንደምናረጋቸው ከዚህ በፊት እንደምናረጋቸው ውፍረት ለመቀነስ እንደምናረጋቸው ጥረቶች ጊዜ ይወስዳል። በአንዴ የሚሆን ነገር አይደለም። ሌላው ደግሞ ጎንዮሽ ጉዳት አለው። የማቅለሽለሽ ምክንያቱም ምግብ ለረጅም ጊዜ ሳትበሉ ልትቆዩ ትችላላችሁ። የምግብ ፍላጎት ስለሚቀንስ ጥቂት ምግብ ስለምትመገቡ የማዞር ስሜት፣ የማስመለስ ወደታች ማለት እንዲሁም ደግሞ ኩላሊት ላይ የሽንት ቧንቧ ላይ የተለያዩ ጫናዎችን ሊያመጣ ይችላል። ይህንን አስባችሁ እንድታደርጉት እጠይቃለሁ ማለት ነው። ሌላው ደግሞ መወሰድ ያለበት ምንድን ነው? ከዚህ ቪዲዮ ብዬ የማስበው አብዛኞቹ ይህንን የወሰዱ በተለይ ታዋቂ ሰዎች በነገራችን ላይ በጣም ውድ የሆነ መርፌ ነው። ለአንድ ሳምንት ራሱ በጣም ብዙ ገንዘብ ነው የሚያስወጣው። እንግዲህ በጣም ብዙ አክሰስ ያላቸው እንግዲህ ሴሌብሪቲዎች ናቸው። እነዚህ ሴሌብሪቲዎች እንግዲህ እነዚህ ታዋቂ ሰዎች ወስደውት ሲያቆሙት ወደ ነበሩበት ክብደት ወደ ነበሩበት የውፍረት መጠን አንዳንዶቹ ከዛም በላይም እንደደረሰባቸው ነው የተናገሩት። ስለዚህ ዘላቂ የሆነ ውጤት እንደማያመጣ ይሄን እንድታስቡበት እጠይቃለሁ ማለት ነው። ዘላቂ የሆነ ነገር እንግዲህ ከራሳችን የህይወት ዘይቤ ጋር ከራሳችን የገንዘብ መጠን ጋር ከራሳችን የፋሚሊ ሲቹዌሽን ጋር የሚሄድ ላይፍ ስታይል ጤናማ ላይፍ ስታይል ራሳችንን አውቀን ቢውልድ ስናደርግ ነው እንግዲህ ዘላቂ የሆነ ውጤት ማምጣት የምንችለው በእኛም ላይ በቤተሰባችን ላይም በልጆቻችን ላይ ማለት ነው። እንደዚህ አይነት ግን
አጭር የሆኑ ለውጦች ናቸው። ተመልሰው እንግዲህ ወደ ነበርንበት የሚመልሱ ነገሮች እንደሆኑ ታሳቢ መደረግ አለበት። ስለዚህ እነዚህን ጥንቃቄዎች እንድታስቡ ጠይቃለሁኝ። ኦዘምፒክ እንግዲህ የዚህ መርፌ የብራንድ ስም ነው። አንድ እንግዲህ ይህንን የሚያመርት ድርጅት ስም ነው። ሌሎች ደግሞ በዚህ በውስጣቸው እንደዚህ አርቲፊሻል ሆርሞንን እየያዙ የሚዘጋጁ እንግዲህ የተለያዩ ብራንድ ያላቸው አሉ። ልክ እንደ ዊጎቪ። አሁን ይሄ ዊጎቪ ደግሞ ከስኳር ህመምተኞች ሌላ ውፍረት መቀነስ የሚፈልጉ ሰዎች፣ ስኳር የሌለባቸው ሰዎች ለውፍረት ማስቀነሻ መርፌ ብሎ የተዘጋጀ ነው። እንደዚህ አይነት እንግዲህ አሁን ገበያው በጣም ስለታወቀና ስለተነቃበት እንግዲህ የሰውን ፍላጎት ስላዩ አክሰሰብል በገንዘብ አክሰስ እንዲደረግ አክሰሰብል እንዲሆን አድርገው ገንዘቡን አሳንሰው እንግዲህ በጣም ብዙ እያመረቱ ገበያ ላይ እየወጡ ይገኛሉ። ወደፊት እንደውም ዩኬ መንግስት እንግዲህ ለሁሉም ሰው አቬለብል እንዲሆን በሁሉም ሰው በአቅሙ እንዲገዛና እንዲጠቀም እናደርጋለን ሲል ነበረ እና ይሄንን እንግዲህ ቀድማችሁ እንድትነቁ እና እንደዚህ አይነት ነገሮችንም ደግሞ በመጠበቅ ደግሞ ህይወታችሁን ሚስ እንዳታደርጉ እንግዲህ ላሳስባችሁ ወዳለሁኝ። የተለያዩ ጥናቶች እንደሚያመለክቱት ማስቀነስ ያስቀንሳል፣ ግን ዘላቂ እንዳልሆነ ይሄን እንድትረዱልኝ ፈልጋለሁኝ። በዛ ፋንታ ደግሞ እንደ ስነ ምግብ ባለሙያ ደግሞ ጤናማ የህይወት ዘይቤ ብትጀምሩ ገንዘባችሁን ታተርፋላችሁ። የራሳችሁን ብቻ ህይወት ሳይሆን የልጆቻችሁን፣ አብራችሁ የሚኖረው የትዳር አጋራችሁን ሁሉ ህይወትም ትለውጣላችሁ። ስለዚህ ከእናንተ ጋር የሚሄደውን ከእናንተ ጋር ማች የሚያደርገውን ላይፍ ስታይል መርጣችሁ፣ ጤናማ ላይፍ ስታይል መርጣችሁ ያንን ነገር እንድትሞክሩ ጠይቃለሁ። በተለይ እንደዚህ አይነት ነገር መርፌ ድረስ ከመሄዳችሁ በፊት ሌሎች ነገሮችን ከመጠቀማችሁ፣ አርቲፊሻል የሆኑ ነገሮችን ከማሰባችሁ እና ከማድረጋችሁ በፊት ጤናማ የሆነ የአመጋገብን ጤናማ የሆነ የህይወትን ዘይቤ እንድትሞክሩትና ቻንስ እንድትሰጡት ላሳስባችሁ እወዳለሁኝ። ስለተከታተላችሁኝ አመሰግናለሁ። ሰፖርት ስለምታደርጉኝም አመሰግናለሁኝ። ላይክ ኮመንት እያደረጋችሁ አበረታቱኝ። ጥያቄያችሁን ደግሞ ኮመንት ላይ አስቀምጡልኝ፣ እመልሳለሁ። ባይ